በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ታገደ። ነብይ እዩ ጩፋ ለኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ምላሽ ሰጠ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። ሰላም ጤና ይስጥልን የቁም ነገር ሚዲያ ቤተሰቦች እንደምን ቆያችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል። እኒህንና መሰል ዜናዎች ቶሎ እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አይርሱ። በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ ታገደ። የእገዳው ደብዳቤ እንዲህ ይላል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገብ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9.3 የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታችሁ የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግቦላችኋል። ነብይ እዩ ጩፋ ለወንጌል አማኞች ቤተክርስቲያን ካውንስል ምላሽ ሰጠ። ነብይ እዩ ጩፋ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በጦር መሳሪያ የታጀቡ የአገልጋዮች ጉባኤዎች ከወንጌል አስተምህሮት ውጪ ናቸው በማለት ለሰጠው መግለጫ ምላሽ ሰጠ። ነብይ እዩ ጩፋ በምላሹ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብሏል። በተጨማሪም ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ ያሉት ነብይ እዩ ከዚህ በኋላም የሚኖሩ ፕሮግራሞች ከዚህ የበለጠ እንደሚሆኑ ተናግረዋል። በመጨረሻም የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም ሲል መልእክቱን አጠናቋል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው አስታወቀ። የደቡብ ሱዳን ምክትል ሳልቫኪር ከረጅም ጊዜ ተቀናቃኝ የሆኑት የሀገሪቱ ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ እንደሚገኙ ፓርቲያቸው አስታወቀ። በሀገሪቱ የመከላከያ ሚኒስተርና ከፍተኛ የደህንነት ኃላፊዎች የተመራ ቡድን ከትላንት በስቲያ በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ፓርቲ ገልጿል። እንደ እውነቱ ከሆነ ዶክተር ማቻር በቁም እስር ላይ ነው። ነገር ግን መጀመሪያ ላይ የደህንነት ኃላፊዎች ሊወስዱት ሞክረው ነበር ሲሉ የፓርቲ ውጭ ግንኙነት ኮሚቴ ሊቀመንበር ሪዝሞ አሽታንግ ተናግረዋል። የሀገሪቱ መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። ባለፉት ሳምንታት በሪክ ማቻር እና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየከረረ መምጣቱን ተከትሎ የተባበሩት መንግስታት በደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ መሆኗን በመግለጽ አስጠንቅቀው ነበር። ሁለቱ መሪዎች ለ5 ዓመት የተካሄደውንና 400 ሺህ ገደማ ሰዎች የገደለውን የእርስ በርስ ጦርነት ለማስቆም የተስማሙት ነሐሴ 2010 ዓ.ም ነበር። ይሁን እንጂ ባለፉት 7 ዓመታት በተፈጠሩት ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን የሀገር ውስጥ ጉዳዮች ሚኒስተር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነም ተገልጿል። ታንግ ባወጣው መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቷል ብለዋል። ድርጊቱም ግልጽ የህገ መንግስትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርተውታል። አክለውም የተቀዳሚ ምክትል ፕሬዝዳንቱ ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽርና የሀገሪቱን መረጋጋት ስጋት ላይ የሚጥል ነው ብለዋል። ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃችን ይህን ይመስላል። ቀጣይ በሌሎች ትኩስ መረጃዎች እስከምንገናኝ መልካም ቆይታ